መጽሐፈ ምሳሌ ምዕራፍ 7 ከአመንዝራ ሴት ምራቅ። ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም በውስጥህ አኑር። ትእዛዜን ጠብቅ፣ በሕይወት ትኖራለህ። ትምህርቴንም እንደ ዓይንህ ብሌን ተንከባከበው። በጣትህ ላይ ሰረው፣ በልብህ ጽላት ላይ ጻፈው። ጥበብን እህቴ ነሽ በላት፣ ማስተዋልንም ዘመዴ ነህ በለው። ከአመንዝራ ሴት በአንደበቷም ከምታታልል ዘልዛላ ሴት ይጠብቁሃል። በቤቴ መስኮት በዓይነ ርግቡ ወደ ውጭ ተመለከቱ። ማስተዋል የጎደለውን ወጣት ብስለት ከሌላቸው መካከል አየሁት። ከጎልማሶችም መካከል ለየሁት። የቤቷን አቅጣጫ ይዞ በቤቷ ማዕዘን አጠገብ ባለው መንገድ ያልፍ ነበር። ቀኑ መሸትሸት ሲል በውድቅት ሌሊት በጽኑ ጨለማ ከዚያም አንዲት ሴት ልታገኘው ወጣች። እንደ ዝሙት አዳሪ ለብሳ ለማሳሳት ታጥቃ፣ ጨዋሂና ማን አለብኝ ባይነት። እግሮቿ አርፈው ቤት አይቀመጡም። አንዴ በመንገድ አንዴ በአደባባይ በየማዕዘኑም ታደባለች። አፈፍ አድርጋ ይዛ ሳመችው። አፍረቷንም ጥላ እንዲህ አለችው፣ በቤቴ የኅብረት መሥዋዕት ማቅረብ ነበረብኝ። ዛሬ ስዕለቴን ፈጸምሁ። ስለዚህ አንተን ለማግኘት ወጣሁ። ፈልጌህ ነበር፣ ይኸው አገኘሁ። አልጋዬን ከግብፅ የመጣ ጌጠኛ በፍታ አልብሼዋለሁ። አልጋዬን የከርቤ የአልሙንና የቀረፋ ሽቱ አርከፍክፌበታለሁ። ና እስኪ ነጋ በጥልቅ ፍቅር እንርካ፣ በፍቅር ራሳችንን እናስደስት። ባሌ ቤት የለም፣ ሩቅ አገር ሄዷል። በገንዘብ የተሞላ ቦርሳ ወስዷል። ጨረቃዋ ሙሉ እስክትሆን አይመለስም። በሚያግባቡ ቃላት አሳተችው፣ በለሰለሰ አንደበቷ አታለለችው። ለእርድ እንደሚነዳ በሬ፣ ወደ ወጥመድ እንደሚገባ አጋዘን ሳያንገራገር ተከተላት። ፍላጻ ጉበቱን እስኪወጋው ድረስ ሕይወቱን እንደሚያሳጣው ሳያውቅ በራ ወደ ወጥመድ እንደምትገባ ወፍ ሆነ። ልጆቼ ሆይ አሁንም አድምጡኝ፣ የምለውንም ልብ ብላችሁ ስሙኝ። ልባችሁን ወደ መንገዷ አታዘንብሉ፣ ወደ ስህተት ጎዳናዋም አትግቡ። አዋርዳ የጣለቻቸው ብዙ ናቸው፣ የገደለቻቸውም ስፍር ቁጥር የላቸውም። ቤቷ ወደ ሲኦል የሚወስድ ወደ ሞት ማደሪያም የሚያወርድ ጎዳና ነው። መጽሐፈ ምሳሌ ምዕራፍ 7 ከአመንዝራ ሴት ምራቅ። ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም በውስጥህ አኑር። ትእዛዜን ጠብቅ፣ በሕይወት ትኖራለህ። ትምህርቴንም እንደ ዓይንህ ብሌን ተንከባከበው። በጣትህ ላይ ሰረው፣ በልብህ ጽላት ላይ ጻፈው። ጥበብን እህቴ ነሽ በላት፣ ማስተዋልንም ዘመዴ ነህ በለው። ከአመንዝራ ሴት በአንደበቷም ከምታታልል ዘልዛላ ሴት ይጠብቁሃል። በቤቴ መስኮት በዓይነ ርግቡ ወደ ውጭ ተመለከቱ። ማስተዋል የጎደለውን ወጣት ብስለት ከሌላቸው መካከል አየሁት። ከጎልማሶችም መካከል ለየሁት። የቤቷን አቅጣጫ ይዞ በቤቷ ማዕዘን አጠገብ ባለው መንገድ ያልፍ ነበር። ቀኑ መሸትሸት ሲል በውድቅት ሌሊት በጽኑ ጨለማ ከዚያም አንዲት ሴት ልታገኘው ወጣች። እንደ ዝሙት አዳሪ ለብሳ ለማሳሳት ታጥቃ፣ ጨዋሂና ማን አለብኝ ባይነት። እግሮቿ አርፈው ቤት አይቀመጡም። አንዴ በመንገድ አንዴ በአደባባይ በየማዕዘኑም ታደባለች። አፈፍ አድርጋ ይዛ ሳመችው። አፍረቷንም ጥላ እንዲህ አለችው፣ በቤቴ የኅብረት መሥዋዕት ማቅረብ ነበረብኝ። ዛሬ ስዕለቴን ፈጸምሁ። ስለዚህ አንተን ለማግኘት ወጣሁ። ፈልጌህ ነበር፣ ይኸው አገኘሁ። አልጋዬን ከግብፅ የመጣ ጌጠኛ በፍታ አልብሼዋለሁ። አልጋዬን የከርቤ የአልሙንና የቀረፋ ሽቱ አርከፍክፌበታለሁ። ና እስኪ ነጋ በጥልቅ ፍቅር እንርካ፣ በፍቅር ራሳችንን እናስደስት። ባሌ ቤት የለም፣ ሩቅ አገር ሄዷል። በገንዘብ የተሞላ ቦርሳ ወስዷል። ጨረቃዋ ሙሉ እስክትሆን አይመለስም። በሚያግባቡ ቃላት አሳተችው፣ በለሰለሰ አንደበቷ አታለለችው። ለእርድ እንደሚነዳ በሬ፣ ወደ ወጥመድ እንደሚገባ አጋዘን ሳያንገራገር ተከተላት። ፍላጻ ጉበቱን እስኪወጋው ድረስ ሕይወቱን እንደሚያሳጣው ሳያውቅ
በራ ወደ ወጥመድ እንደምትገባ ወፍ ሆነ። ልጆቼ ሆይ አሁንም አድምጡኝ፣ የምለውንም ልብ ብላችሁ ስሙኝ። ልባችሁን ወደ መንገዷ አታዘንብሉ፣ ወደ ስህተት ጎዳናዋም አትግቡ። አዋርዳ የጣለቻቸው ብዙ ናቸው፣ የገደለቻቸውም ስፍር ቁጥር የላቸውም። ቤቷ ወደ ሲኦል የሚወስድ ወደ ሞት ማደሪያም የሚያወርድ ጎዳና ነው።